ብዙ ጊዜ አንድ የምለው ነገር አለ። ኦኬ ይኸውልህ ሁሌ የምለው ነገር አለ። ሰዎች የምትሸጡትን እቃ ሳይሆን የሚገዙት እናንተን ነው የሚሸጡት። መጀመሪያ you need to sell yourself። ሁሌ የምለው ነገር እቃህን አትሽጠው፣ መጀመሪያ አንተን ሽጥ። እንዴት እቃህን አትሽጠው፣ መጀመሪያ አንተን ሽጥ ካልኩ ከኔ የሚጠበቀው ነገር ምንድነው? የሚሸጥልህን እቃ ፕሮዳክቱን ከማሳመኔ በፊት እኔ የማወራቸው ነገሮች ትክክል መሆናቸውና ትረስት ወርዚ መሆናቸውን ማሳመን አለብኝ። ያ ማለት ምንድነው? እኔን ካመንከኝ 1 ሲደመር 1 5 ነው ካልኩ ታምናለህ። ያ ማለት ምንድነው? መጀመሪያ እኔ ራሴን ከሸጥኩልክ የምሸጠው እቃ ይሄን እቃ ግዛ ብልክ ሌላ ቦታ ሄዳ ታጣሉ። እምነቱ ካለ ኦሬዲ እምነቱ ካለ ምንም ፕሮዳክት የሚሸጡ ሰዎች መጀመሪያ እቃውን ከመሸጣቸው ፊት ራሳቸውን መሸጥ አለባቸው። ያ ማለት ምንድነው? ቢልዲንግ a trustworthy person የሚባለው ነገር ማለት ነው። እንዴት ነው ቢልድ የሚደረገው? እሱ ደግሞ ስሩ ኤክስፒሪየንስ ነው። አሁን ለምሳሌ 2 ነገር አለ። እኔ አሁን ብሮከር እና ኮንሰልታንት ብታመጣልኝ ኮንሰልታንቱ እኔ ጋር ቢመጣ የሚሸጥልኝን እቃ ኢሚዲየትሊ ነው የምገዛው። ደላላ እኔ ጋር ብሮከር እኔ ጋር ቢመጣ ግን የሚሸጥልኝን እቃ ከመግዛት ብዙ ጊዜ አልገዛም። ምክንያቱም ኮንሰልታንት ስትሆን ምንድነው መሰለው የምትሰጣቸው አድቫይሶች የምትላቸው ነገሮች ሁሉ ከሰውየው ፖይንት ኦፍ ቪው ተነስተ ዶክተር ጋር ሄደ መምን ትናገራለህ፣ ከዛ ቴስት አድርጎ መድኃኒት የሚሰጥ እንዴ እንትንም ሲሆን ያ ዶክተር በሽታን ነገርከው ይመረምርሃል፣ ከዛ ይሄ መድኃኒት ነው ብሎ ይሰጣል። ትጠራጠራለህ? ጭራሽ ታምነዋለህ እንጂ። ፕሮዳክት ኮንሰልታንትም ስትሆን ደግሞ ምንድነው ክላይንቱ ከሚያወራው ነገር ላይ ተነስተ ዋን ሳይድድ ያለው ይሄ ፌር የሆነ ኮንሰልቴሽን የሚባል ነገር አለ። እሱን ነገር እስካረከው ድረስ ሰው ለምሳሌ አሁን እኔ ጋር ምን ያጋጥመኛል መሰለኝ ይመጣና ፋሪስ ይሄንን እቃ ለገዛ ነው ይለኛል። እኔ የምሸጠው እቃ ሊሆን ይችላል እኮ። ከዛ አሪፍ ነው ግዛው፣ ፕላስ ፖይንቶችን ጥቅሞችን እነግረዋለሁ፣ ከዛ ጉዳቶቹንም እነግረዋለሁ። ይሄ ሰውዬ 10 ሰው ቢጠይቅ ጄኒውን የሆኑ ሰዎች እኔ ያልኩትን ነገር ይነግሩታል። የኔን እቃ መሸጥ ስላለብኝ ብቻ የኔን እያዋደድኩ የሌላ ሰውን እንትን የምል ሰው መሆን የለብኝም። ሶ ቢልድ የምታደርገው ምንድነው? ስሩ ፕሮሰስ ነው። አክቹሊ ይሄ በአንድ ቀን የሚመጣ ነገር አይደለም። ኦኬ ቢ ጄኒውን ቢ ትረስትወርዚ። ያንተን እቃ ለመሸጥ የሌሎቹን እያጣጣልክ ያንተ ጥሩ ነው ማለት የለብም። የሁለቱንም ተናገር። ይሄ ስሩ ታይም ቢልድ የምታደርገው ነገር ነው። ኢትስ ናት የአንድ ቀን ነገር አይደለም። የሰው ልጅ እምነት ክሬት ለማድረግ በአንድ ቀን የሚመጣ ነገር አይደለም። ሰው መጀመሪያ እቃ ከመሸጥ በፊት you need to sell yourself. people they don't buy a product, they buy you ይባላል። እኔ ዛሬ ላይ ፋሪስ የት ኢንቨስት ማድረግ ትፈልጋለህ ብላችሁ ብትጠይቁኝ ኢትዮጵያ ነው ብለው። ኦኬ ሶ የቢዝነስ ሪል ስቴት ዳይናሚክ እንትኑ ኢንዱስትሪው በሁለት ይከፈላል። ባየር እና ሴለር ማርኬት፣ የገዢና የሻጭ ማርኬት ተብሎ ይከፈላል። ሶ የገዢ ማርኬት ማለት ምን አይነት መሰለ? ቤቶች ዋጋ ሲቀንስ ማርኬቱ ላይ ብዙ ሰፕላይ ኖሮ ሊሚትድ ባየር ሲኖር ምን ይሆናል መሰለ? ያ የገዢዎች ማርኬት ይባላል። የገዢዎች ማርኬት ማለት ምን ነው? ገዢዎች ባርጌን የማረት የመከራከር እንትናቸው ሰፊ የሆነበት ወቅት ማለት ነው። ምክንያቱም ገበያው ላይ 10 ቤት ቢኖር ለዛ 10 ቤት የሚኖረው ገዢ አንድ ነው። ያ ገዢ ከ10ሩም ሻጮች ጋር የመደራደር ቻንስ አለው። ሶ ሪል ስቴትን መቼ ነው የምትገዛው? ማርኬቱ ሲሆን። መቼ ነው መግዛት የሌለበት? ማርኬቱ ሴለር ማርኬት ሲሆን። ሴለር ማርኬት ሲሆን ማለት ነው አንድ ሻጭ ቤቱን ለመሸጥ የመደራደር አቅሙ ከፍ ያለበት ሰዓት ላይ የዛኔ ኢንቨስት አደረገው። ፒውር ኢንቨስትመንት ማለት ነው። አሁን ሰዎችን ሁሉንም ሰው ነው ፑሽ ማድረገው this is the right time to invest in አዲስ ብዬ የምለው am I investing? yes. last 3 or 4 months ብዙ ቤት ነው የገዛው ያላት። እንደ ኮንሰልታንት አንድ ሰው ቤት ሊገዛ ሲሄድ ምንን አይቶ ነው መምረጥ ያለበት? አሁን ልመጣለን። አሁን ሰዎች እኔ አዲስ አበባ ላይ ግዙ የምላቸው ምን አይነት ሰዎች ነው? ለኢንቨስትመንት የሚፈልጉ ሰዎች ነው። ለኢንቨስትመንት ስትፈልግ ደግሞ you need to make ይሄ ምንድነው ስማርት ዲሲዥን ሲባል ነምበርስ የሚባል ነገር አለ። ኦኬ ሶ በቅርብ ጊዜ አንድ የሰራሁት እንትን አለ ፕሮዳክሽን አለ በዚህ ዙሪያ ላይ ማለት ነው። ስፔሻሊ ለማን ነው የሚጠቅመው ያ የተሰራው እንትን? ለሪል ስቴት ዲቨሎፐሮች
አዲስ አበባ ላይ ላሉ ኤጀንቶች። ምክንያቱም ዛሬ ላይ ሪል ስቴትን ኢንቨስት የሚያደርግ ሰው አብዛኛው ሰው ምንድነው ፒውር ኢንቨስትመንት ነው። ምክንያቱም ያ ሰውዬ ዱባይ ሄዶ ቤት መግዛት ይችላል። ኦኬ አሜሪካ ሄዶ ቤት መግዛት ይችላል። እና አዲስ አበባ ላይ ለምንድን ነው መግዛት ያለብኝ ብሎ ጠይቆ አብዛኛው ሰው ዲሲዥኑን ሜክ የሚያደርገው ቤዝድ ኦን ነምበርስ ነው። አሁን ትላንትና አንድ ያው ቁጥራችን ይወጣል እና ቴሌማርኬተር ደወለልኝ። ከዛ ሳር ቤት ነው የት ነው ያለኝ አይ ቲንክ እንትን ምንድነው መስቀል ፍሎር ሪል ስቴት ፕሮጀክት አለን አለኝ። ሪል ስቴት ፕሮጀክት አለን አለኝ። እሺ በጣም አሪፍ ምናምን ነገር። ከዛ ፕሮጀክቱ ነገርኝ ያለው ህንጻ አለው ምን አለው መዋኛ ገንዳ አለው ምናምን ነገር አለች። ከእናንተ በገዛ ምን ተከታተሉ why I need to buy a product አልኩት። ከዛ ይሄ ያለው ሌሎችም እኮ አላቸው አልኩት። ከዛች ያለቀ ቤት አለ ያለቀ ቤት አለን ያለቀ ቤት አለን። ቤቱ የሚሸጠው 27 ሚሊዮን ነው። አሁን ላይ እየተከራየ ያለው 100,000 ብር ተከራያለህ አለ። እሺ 100,000 ተከራያለህ። እሺ 100,000 በ12 መታለኝ አልኩት። እንዴ ይመጣል 1.2 ይመጣል። 1.2 ሲካፈል 27 ሚሊዮን 4.4% ይመጣል። as an investor that product is not a visible investment። በአመት 4.4% ሪተርን ኦን ሬንት የሚያመጣልኝ ሪል ስቴት ፕሮጀክት ለኔ ቪዚብል አይደለም። አያዋጣኝ መዋኛ ገንዳ መኖሩ አይደለም። ምክንያቱም እኔ ዛሬ ኢንቨስት ማድረገው ለምንድን ነው ነገ ላይ ፕሮዳክቱን ሪሴል ለማድረግ ነው። ሶ ነገርኩት ለልጁ ምንም አልመለሰልኝ። አሁን ላይ ምንድነው የሚደረገው ሰዎች ሪል ስቴት ለመግዛት ዲሲዥን ሲወስዱ they need to do their numbers። ምን እየሆነ መሰለ ሪል ስቴት ማርኬቱ እንደ ድሮ አዲስ አበባ ሪል ስቴት ማርኬት ምንድነው ብዙ ጊዜ አንሄልዚ ኦር አንማቹርድ ሪል ስቴት ማርኬት የትም ሀገር ላይ ስትሄድ ሁሌም ይጨምራል። ከዛ ፊት የነበረው እንደዛ ነው። አሁን በተሻለ መጠን ሪል ስቴት ኢንዱስትሪው ከዚህ በፊት አይተን በማይታወቅ መንገድ ቤቶች እየቀነሱ ነው። ያ ማለት ምንድነው ሞዴሬት ኢኮኖሚ ያላቸው ተብሎ የሚታሰቡ ማቹርድ ኢኮኖሚ ያላቸው ተብሎ የሚታሰቡ የትም ላይ ይሄ ቢዝነስ ሳይክል የምንላቸው ነገሮች አሉ። ኦኬ የሚወጣበት የሚወርድበት ለምን ይመስልሃል? አሁን አሜሪካ ላይ ሰዎች ሞርጌጅ ኢንትረስት ሬቱ ፍላክቹዌት ያደርጋል። አሜሪካን እንትኑ ይሄ ኢንትረስት ሬትን አሁን ለምሳሌ በቅርብ ጊዜ ያለውን የጸብ ብታየው የዶናልድ ትራምፕ እና የእንትናን ጸብ ብታየው ኢንትረስት ሬትን አውርድ ነው። ሰውየው ኢንትረስት ሬትን የሚያወርድበት ምክንያት ምንድነው? ኢንፍሌሽንን ለመቆጣጠር ነው። ኢንትረስት ሬትን ከፍ ባረክበት ቁጥር ሰዎች አይገዙም። ለምንድን ነው? ዳት ኢዝ አ ኮሬክሽን ሜድ። ምክንያቱም ሁሌም አንድ ኢኮኖሚ ዝም ብሎ የሄደ ባደገ ቁጥር ሰዎች ይሄ ምንድነው የሚኖሩት ህይወት እየከበዳቸው ነው የሚመጣው። ኮሬክሽን ሜጀር ይደረጋል። ልክ እኛ ሀገር ላይ እንደተደረገው የኛም ማርኬት ወዴት እየሄደ ነው? ወደ ማቹርድ ኢኮኖሚ ያላቸው የገዛው ነገር ሁሉ ይጨምራል የሚባልበት ኢንዱስትሪ አሁንም እንደድሮ። ያ ማለት ምንድነው? you need to make a smart decision ማለት ደግሞ ምንድነው? numbers። ኢትዮጵያ ላይ ዳታዎችን ታገኛለህ አታገኝ፣ ግን ምንም ማድረግ አትችልም። በቃ ለምሳሌ እዚህ ጋር ቤት የምገዛ ከሆነ እዚህኛው ቤት ጋር የሚከራይበትን ማወቅ አለብኝ። ከዛ ካልኩሌት ላድርገው፣ ላወዳድር። ነምበርሱ አሪፍ ከመጣልኝ I need to go ahead። ግን this is the right time to buy a property in Addis። ለመጀመሪያ ጊዜ ኢንቨስት የሚያደርጉ ሰዎች አሉ። የመጀመሪያቸው የሆኑ ሰዎች እንዴት ይምረጡ? አሁንም ከነምበር ጋር ነው ወይንስ ሌሎች ነገሮች አሉ? ሁለት አይነት ባየር አለ። ኦኬ ኢንድ ዩዘር የምንለው አለ፣ ኢንቨስተር የምንለው አለ። ኢንድ ዩዘር የሚባለው ቤቱን ገዝቶ የሚኖር ሰው ነው። እሱ የራሱ ፓራሜትር አላቸው፣ ካልኩሌት የሚያደርግበት ፓራሜትር። ለምሳሌ ከቤቱ ኦፊሱ ድረስ ያለው ዲስታንስ ነው። ኦኬ አካባቢው ላይ ያለው ላይፍ ስታይል ሊሆን ይችላል። ኦኬ ከልጆቹ ትምህርት ቤት ጋር እሱ አሁን ነምበር ሲያስባትም ለእሱ ምንድነው የሚያስበው? ኮምፎርቱን ነው ማሰብ ያለበት። ግን ኢንቨስተር ከሆንክ ምክንያቱም ኢንቨስተር ስትሆን የገዛኸውን ነገር ትሸጠዋለህ፣ የገዛኸውን ነገር ታከራየዋለህ። at the end of the day ኢንቨስት የምታደርገው ትርፍ ለማግኘት ነው። so you need to do numbers ብዙ ቪዲዮዎችን እንዳልኩ አይቻለሁኝና የሚገርመኝ የሊደርሺፕ አቅምህ ነው። ነገሮችን የምትመራበትና የምታስኬድበት መንገድ ላይክ አንድ ወጣት በእኛ እድሜ ላይ ያለ ሰው ወደ ሊደርሺፕ ወይንም የመሪነት አቅም እንዲያሳድግ ፐርሰናሊ ምን ላይ ነው መስራት ያለበት?
ሪሌሽንሺፕ ምንድን ነው? የሚመጡትን ጥያቄዎች የሚመልስበት መንገድ፣ ሰዎችን አንደርስታንድ የሚያደርግበት መንገድ ሁሌም እኔ የምለው ነገር አለ። አንዱ ቲም መጥቶ እኔን ሲጠይቀኝ መጀመሪያ የማደርገው ነገር ምንድን ነው? እኔ ፋሪስን ወስጄ እዛ ሰውዬ ቦታ ላይ ያስቀምጣለሁ። እንደዛ ካረግኩ ብቻ ነው አንደርስታንድ ላደርገው የምችለው ነገር ነው። ያቺ ነገር ነች ሪሌሽንሺፕን ቢልድ የምታደርገው። ስፔሻሊ አሁን ቅድም ያልከው ኤጀንሲዎች ላይ ስንመጣ እነሱን መሆን አለብን። እነሱን በትክክል ማኔጅ ለማድረግ ቸገረኝ ስለ ራስን አንስተህ እዛ ቦታ ላይ አስቀምጥ፣ ከበደኝ ስለ ራስን አንስተህ እዛ ቦታ ላይ መስማትና መሆን ይለያያል። ትሰማዋለህ፣ ከዛ እንደሱ ለመሆን ትሞክራለህ። ያንተን ፐርፎርማንስ አያወርደው? ኦኬ፣ የኔን ፐርፎርማንስ በምን ያወርደዋል? ምክንያቱም አንድ ነገር ልንገርህ፣ ያ ልጅ መጥቶ ፋሪስ ለምሳሌ አሁን ቢሮ ውስጥ መጥቶ ፋሪስ ስራ መስራት አልቻልኩም ካለኝ እኮ እየነገረኝ ነው። ፋሪስ አሀበ ፐርፎርማንስ ግን በዚህ አቅሜ እኮ ከሰራው አንተ ከኔ የምጠብቀውን ነገር እያደረኩልህ አይደለም። ኢንዳይሬክትሊ እኔን ፋሪስ እያደረኩ ያለሁት ነገር እየጎዳኝ ነው። ልጁ ከፍቶት ከሆነ መቶ ሊነግረኝ ይገባል። አሁን ለምሳሌ ዋን ኦፍ ማይ ሊደርሺፕ ስትራቴጂ በሬ ሁሌም ክፍት ነው። ከጽዳቷ ጀምሮ መግባት ትችላለች። ማንንም ማስፈቀድ አይጠበቅባትም። ምክንያቱም አንድ ማምነው ነገር አለ። ጽዳቷም መጣ፣ ሌላውም ቲም መጥቶ፣ ማኔጀሩም መጥቶ የሚያወራኝ ስለ ራሴ ጉዳይ ነው። ኢቭን ፐርሰናል ጉዳይ ሆኖ ቢያመጣ እኮ ስለ ራሴ ጉዳይ ነው። ፐርሰናል ላይፉ ላይ እንደዚህ አይነት ነገር አጋጥሞኛል ካለ እኔ ካምፓኒ ላይ ዲሊቨር ማድረግ ያለበትን ፐርፎርማንስ አፌክት እያደረገኝ ነው። ኢንዳይሬክትሊ ለእኔ እየነገረኝ ነው። ምንድን ነው መሆን ያለብን? we need to feel them, we need to understand them, we need to build a relationship with them. አሁን ብዙ ጊዜ አምሽቼ እሰራለሁ። ለምን አምሽቼ እንደምሰራ ታውቃለህ? አብዛኞቹ ሰራተኞች ከ7 ሰዓት በኋላ ወደ ቤት ናቸው። የዛኔ ነው በትክክለኛው ሚ ታይም ነው። ሀበን ኤምፓቲን የሚሉት ነገር ፊል አድርጋቸው፣ ፔናቸውን ፊል አድርጋቸው፣ አንደርስታንድ አድርጋቸው። በደስታቸው ጊዜ ተካፈል፣ በሀዘናቸው ጊዜ ተካፈል። የእነሱ ፔን ያንተ እንደሆነ እስፔሻሊ ማን ላይ ነው የሚሰራው? ጄንዚ ላይ ነው። አባራ ታውቃለህ? ምንድነው እንድታባረር የሚያደርግ? በቃ ፐርፎርማንስ። እኔ ሰው ልጅ ፐርፎርማንሱን ይቀይራል ብዬ አምናለሁ። ለሁሉም ነገር መነሻው፣ ለሁሉም ነገር እንትኑ ምንድነው? አስተሳሰቡ፣ ማይንድ ሴቱ፣ ኢነርጂ ነው ብዬ ነው የማስበው። ምክንያቱም ፐርፎርም ስላላረገ ሌሎቹን አፌክት ያደርጋል ብዬ አላምንም። ምንድነው አሁን ሰርክሎች ውስጥ ፐርፎርም የሚያደርጉ ቲሞች ይኖራሉ። ፐርፎርም የሚያደርጉ ቲሞች ኖሩ፣ እነዛ ጎትታቸው ይሄዳል። ይሄ አትዶንጋት ይሄ ያዘ ራይት ማይንድ ሴት አባረራል። ማባረሩ ነገር ኤነርጂ። እኔ ለምን ክሎዝ አላረጋችሁም ብዬ ትታልቻለሁ። ዴሊቨር አላረጋችሁም ብዬ ሁሌም በቃ አሁን ለምሳሌ እውነቱን ነገረኝ ካልከኝ ኢሜል ድራፍት የተደረገላቸው ልጆች አሉ፣ የሚባረሩ ልጆች ምንም አላደረጉ ምንም ኢነርጂያቸው ልጆቹን ስፖይል እያደረጋችሁ ነው ተብሎ ነው የሚባረሩት። አባረራለሁ። ማኔጀር አባረሩ። ኦልሞስት ወደ ሶስት ማኔጀሮች አባረራለሁ። ሶስቱ ማኔጀሮች ያባረርኳቸው ደግሞ በምን ምክንያት ነው? የቲሞችን ኢነርጂ ድሬን ስላደረጉ። ቶክሲክ የሆነ የወርኪንግ ኢንቫይሮንመንት አለ። ብዙ የምናያቸው የስራ ቦታዎች ላይ እንደዚህ አይነት ነገሮች አሉ። አንደኛ ነገር ያንን ቦታ እንዴት ነው መቀየር የሚችለው ወደ ፖዚቲቭ የሆነ የወርኪንግ ኢንቫይሮንመንት። ሁለተኛው ደግሞ አንዳንዴ ላናውቀው እንችላለን። ቅድም እያወራን እንደነበረው እዛው ቦክስ ውስጥ ከሆንን እኛም አናውቀው። የእኛም ኢንቫይሮንመንት ቶክሲክ የስራ ኢንቫይሮንመንት እንደሆነ በምን ልንለይ እንችላለን? ጆሮዬ ትልቅ ነው እና እንደዚህ አይነት ነገር እሰማለሁ። እኔ አሁን የሆነ ሰው መጥቶ ይሄ ልጅ ሂስ ቶኪንግ አባውት ባድ ቲንግስ ወይ ስለ ቤቱ ጉዳይ ምናምን ብሎ ከነገረኝ እሰማለሁ። ከዛ ከሌላ ሰው ፕሩፍ ለመውሰድ እሞክራለሁ። አውቀዋለሁ። እኔ ራሴ ፕሩፍ እስከማድረግ ድረስ አልጠብቅም። ከዛ በምን ታጸደዋለህ ስትለኝ ኖርማሊ አንድ ኤግዛምፕል ልስጥ። ብርጭቆ ውስጥ ቆሻሻ ውሃ አለ፣ ግማሽ ቆሻሻ ውሃ አለ፣ ሙሉ ንጹህ ውሃ አለ። የምታደርገው ምንድን ነው? ቆሻሻ ውሃ እንዲወጣልህ ንጹህ ውሃ ትደፋበታለህ። ምን እየቀየረ እየተቀየረ ይሄዳል። እኔ
እንደዚህ ቶክሲክ ኢንቫይሮንመንት የሚፈጥሩ ወይ ኔጌቲቭ ኢነርጂ ያላቸውን ቲሞች ኢቭን ኢፍ ዴይ አር ክሎዘር እኮ በነገራችን ላይ በጣም ትልቅ ቢዝነስ ጀነሬት ያደረገችልኝን ኤጀንት ቶክሲክ ኢንቫይሮንመንት ኦፊስ ውስጥ እየፈጠረ ስለነበረ ብቻ ባረራታለሁ። ሰዎች እስኪገረሙ ድረስ ሺዝ ዋን ኦፍ ቶፕ ፕሮዲውሰር። ግን ለምንድን ነው እኔ ይሄ እንትን ፕሮዲውስ ማድረግ ይሄ ዲሊቨር ማድረግ ይመጣል፣ ግን እሷ ጎበዝ ዲሊቨሪ ነች ብዬ ሌሎች ያሉኝን ወደፊት ነርቸር እያደረኳቸውን ያሉትን ቲሞችን ስፖይል የምታደርግብኝ ከሆነ ማይ ካምፓኒ ዊ ማይት ሰርቫይቭ ፎር 1 year ሰከንድ ሰርድ ይር ፎርዝ ይር ቶፍ ነበረ የሚባል ካምፓኒ ሊሆን ነው ማለት ነው። ሰው ምንድነው የማደርገው? ከማባረር ወደ ኋላ አለ። ምንም አልፈራ። በቃ ፋሪስ ሲባል ሶሻል ሚዲያ ላይ በደንብ ነው የሚታወቀው። ከፌም አልፎ አሁን ወደ ፖፑላር ወደ መሆኑ እየሄደ ነው እና ፐርሰናል ላይፍ ላይ ያመጣብህ ነገር አረ በጣም ገባ ምለው ሁሌ የምለው ነገር ገንዘብ የሚባለውን ነገር ሰርተህ ታመጣዋለህ። ገንዘብ ላይ ቀለድ የወጣ ነገር ሁሉ ተመልሶ መምጣት ይችላል። ግን መቀለድ የሌለብህ ያንን ገንዘብ የሚያመጣል ስራ ላይ ነው። እኔ ደሞዝ ገብቶልኝ ነገርኩህ ያንን ስራ ባገኘው ኦልሞስት በ6 ወሩ ነው ምናምን ነው የሚገርም ቤት ተከራይቼ ነው የራሱ መዋኛ ገንዳ ያለው ቪላ ቤት ምናምን ያ ጉልበት የሚሰራው ልጅ ሰው ሁሉ በሳጭ ሴቭ አድርግ ስራዬ ላይ አልቀልድ። ምክንያቱም ያን እዛ ስራ ላይ ቆልፌ በሰራው ቁጥር እዚህ ጋር ማውጣቸውን ብሮች አገኛለሁ። ትክክል ነው እያልኩ አይደለም፣ ግን that is my principle። ዛሬ ላይም እኔ ለምሳሌ አሁን ቢሮ ውስጥ ይመጣሉ ፓሪስ ይሄ ነገር አሪፍ ነው ለስራችን አሪፍ ነው ይሄንን ብር እናውጣ አይዳ ፋይናንሱን ተሯሉ አሁን የምናውጣው ብር አለ ለዚህ ያውጣ ከዛ እሱ ግር እንዳላህ ምክንያቱም መልሰህ የምታገኘው ብርን መልሰህ ታገኛለህ። ማታገኝ ሳይድ ኢፌክት ግን የለው ብዙ አለ። እውነት እኔ የምለው አሁን ፋሪስ ያለውን ብር በትክክል ቢይዝ ኖሮ ከዚህ በላይ ማድረግ ነበር። ግን አልሐምዱሊላህ ይመጣል። ሳይድ ኢፌክት በጣም አለ። ገንዘብን በትክክል ዩቲላይዝ ለማድረግ በጣም አለ። ግን በቃ እኔ ምንድነው የማስቀምጠው ሁለቱንም ይዛል ያስቀምጣል። በጣም መጨነቅ ያለብኝ ለስራዬ ነው ብዬ ነው የማስበው። ገንዘቡ ከሱ ላይ ይመጣል። ከዜሮም ትነሳለህ። ስራ ላይ ግን መቀለድ የጀመርክ ቀን ይወደቀው። አንድ አንተርፕረነር የሜንታል ሄልዙ እንዴት ሊጠብቅ ይችላል? ምክንያቱም ታፍ ነው። ያ እንዴት ነው አንተስ የምትጠብቀው? ለኢንተርፕረነር ብቻ አይደለም ለማንም ሰው ተቀጥሮም ለሚሰራ ሰው፣ ለተማሪው እንግዲህ ለትልቁም ሰው ከምንም ነገር በላይ ምን ያስፈልገዋል መሰለ? ሜንታል ሄልዝ ያስፈልገዋል። እነሱ እንዴት ነው ኮንትሮል ፕሮቴክት የምታደርገው ነገር ምንድነው? ሁሌም አታረግም። ዋናው ነገር ለምሳሌ ችግር ሲያጋጥምብህ እንዴት መውጣት እንዳለበት ጭንቅላትን ማስተማር ነው። እነዛን ቴክኒኮች ማድረግ ነው። ከዛ ደግሞ ይሄ እንደዚህ አይነት ሲቹዌሽን ውስጥ ደግሞ እንዳይከቱ የሚችሉ ነገሮችን ራስን አቮይድ ማድረግ። ቀደም ያልኩህ ነገር አሁን ለምሳሌ ለምንድነው ፋሪስ አስተሳሰቡ ኔጌቲቭ ከሆነ ሰው ጋር የማይውለው? ሜንታል ሄልዝ መጠበቅ ስላለብኝ ለጭንቅላቴ ምግብ ከማይሆን ሰው ጋር አብሬ የማልውለው ለምንድን ነው? ሰራተኞቼ ጋር ቶክሲክ ኢንቫይሮንመንት ቢፈጥር ሰው ቢሮ ውስጥ እንዳይሆን የማልፈልገው ለምንድን ነው? ለሰራተኞቼ ብቻ አይደለም ለእኔም ጭምር ስለሆነ ነው። ውሎክ ሰርክሎች፣ እነዚህ ሁለቱ ነገሮች በጣም አስፈላጊ ናቸው። ላይክ ሜንታል ሄልዝን እንትን የምታደርገው ነገር አይደለም፣ ይሄ ኮምፕሮማይዝ የምታደርገው ነገር አይደለም። ምን ለመስራት ጠዋት ከእንቅልፍ የምነሳው ለምንድን ነው? በበረዶ ቀዝቃዛው የምታጠበው ለምንድን ነው? ኢነርጄቲክ ፖዚቲቭ ሜንታል ሄልዝ እንዲኖር የምታደርጋቸው ነገሮች አሉ። ግን ከምንም ነገር በላይ ትልቁና ዋነኛው ብዬ የማስበው ሰርክላችንን እናጽዳ።